ሰላም እንዴት ናችሁ? ውድ የእናት ቲዩብ ተከታታዮች ዛሬ ለእናንተ ይጠቅማል ብለን ያሰብነውን አንድ ነገር ይዘንላችሁ መጥተናል። ዘና ፈታ እንደምትሉበትና እንደምትማሩበት ተስፋ እናደርጋለን። ብዙውን ጊዜ አብዛኛዎቹን ሰዎች በማናውቀው ስልክ እንረበሻለን። የማናውቀው ስልክ ያስቸግረናል። ስለዚህ ያንን እንዴት መቅረፍ እንችላለን፣ ማን እንደሆነስ እንዴት ማወቅ እንችላለን የሚለውን ነገር ለማየት እንሞክራለን። መጀመሪያ የምታደርጉት ነገር ቢኖር ትሩ ኮለር ወይም ሾው ኮለር የሚባል አፕሊኬሽን ለስልካችሁ ከጉግል ፕሌይ ላይ ማውረድ ነው። አውርዳችሁ ኢንስቶል ማድረግ ይጠበቅባችኋል። ያንን ኢንስቶል ካደረጋችሁ በኋላ እንግዲህ ቀላል ነው የሚሆነው። እስቲ አብረን ለማየት እንሞክርና መጀመሪያ ትሩ ኮለር ወይ ሾው ኮለርን ስልካችሁ ላይ ኢንስቶል ካደረጋችሁ በኋላ እዚህ ጋር አሁን ለምሳሌ እኔ ሾው ኮለር አለ፣ እሱን እንከፍተዋለን። ሾው ኮለሩ አፕዴትድ መሆን መቻል አለበት እና ዳታ ደግሞ ማብራት ይኖርብናል። ስለዚህ እዚህ ጋር መጥቼ ዳታዬን አበራለሁ ማለት ነው። ማንኛውንም ቁጥር ሰርች ከማድረጌ በፊት ዳታ ማብራት ይኖርብኛል። ዳታ ካበራኝ በኋላ የምፈልገውን ቁጥር እዚህ የሰርች በተኗ ላይ ገብቼ ሰርች ማድረግ እችላለሁ ማለት ነው። ኢንተርኔት ፎን ነምበር ይለኛል። ስለዚህ የምፈልገውን ቁጥር 09 እያልኩኝ ታይፕ ሳደርገው እሱ ሰርች አድርጎ ያመጣል ማለት ነው። ሰርች በተን አለች እዛ ጋር ከታች ላይ ካያችኋት። ስለዚህ የምፈልገውን ቁጥር አሁን እንደዚህ ስናስገባለት እናገኘዋለን ማለት ነው። አሁን እንግዲህ ሰርች እያደረገ ነው። ስለዚህ ሰርች አድርገው ሲጨርስ በራሱ ጊዜ ያመጣልናል ማለት ነው። ምናልባት አፕዴትድ የሆነውን ቨርዥን ነው ማውረድ ያለባችሁ፣ አለበለዚያ ሊያስቸግራችሁ ይችላል። ያን ነገር ጥንቃቄ አድርጎ ይኸውና በዚህ መልኩ ስሙን አምጥቶልኛል ማለት ነው። እንግዲህ እስቲ የተለያዩ ቁጥሮችን የሚያስገባ መሞከር እንችላለን። ቁጥር እየቀያየርን ብዙውን ጊዜ የማናውቃቸውን ስልኮች በዚህ መልኩ ማን ነው የት ነው የሚለውን ነገር ሙሉ መረጃ ይሰጠናል ማለት ነው። ከእንደገና ደግሞ ቀጣይ ላይ ደግሞ ልናይ የምንችለው ነገር ቢኖር ምንድነው፣ ቀጣይ ይሄ አሁን ሴቭ የተደረገ ስልክ ነው። ስለዚህ በራሱም ያመጣዋል፣ ሴቭ ባይደረግም ያመጣዋል ማለት ነው። እና ምንድነው እሺ ያስቸግረን ስልክ ቁጥር እንዴት እዚሁ ላይ ብሎክ ማድረግ እንችላለን የሚለው ነገርንም ማየት እንችላለን። ምክንያቱም ብሎክ ማድረግ እንድንችል አፑ ያግዘናል። ስለዚህ ሃው ቱ ብሎክ የሚል እዛ ጋር ይኖራል፣ ያንን ማየት እንችላለን። ስለዚህ ብሎክ ብሎክን አብረን እናያለን። ይኸውና እዚህ ጋር አሁን ከብሎክ ውስጥ በምናይበት ሰዓት እዚህ ጋር ዳያለር አለ፣ እዚህ ጋር ኮንታክት ይኖረናል። ከዛ በዚህኛው በጎን በኩል ግን ብሎክ በተን ስለሚኖረን በዛ ውስጥ ቀጥታ ማግኘት እንችላለን ማለት ነው። ስለዚህ የምናደርገው ነገር ምንድነው የሚሆነው፣ ከዚህ ጋር እቺ ፕላስ ምልክቷን በመጫን ማይ ብሎክ ሊስት አለ። ከዛ ውስጥ የምንፈልገውን ቁጥር እቺ ፕላስ ዋን ነክተን ኢንተር ነምበር ከፈለገን ፍሮም ኮል ሂስቶሪ ማድረግ እንችላለን። ኢንተር ነምበር ብንለው ስልክ ቁጥሩና ስሙን በማስገባት ብሎክ ማድረግ እንችላለን ማለት ነው። ለምሳሌ ዝም ብዬ 091112125076 ምናምን ብዬ የምፈልገውን ቁጥር ባስገባ ሴቭ ብለው ከዛ በኋላ ይሄንን ቁጥር ብሎክ ሊስት ውስጥ ከተትኩት ማለት ነው። ስለዚህ የምትፈልጉትን ቁጥሩን በመጻፍ ብሎክ ሊስት ውስጥ መክተት ትችላላችሁ። ከፈለጋችሁ ደግሞ ከኮል ሂስቶሪ ውስጥ ከተደዋወልነው ውስጥ ገብታችሁ እንትን ማለት ትችላላችሁ። እሱም ሌላኛው መንገድ ነው። ሶስተኛ መንገድ ደግሞ እንደ አማራጭ ደግሞ ከተፈለገ ደግሞ ከኮንታክታችን ውስጥ ገብተን ደግሞ ማውጣት እንችላለን ማለት ነው። ስለዚህ በዚህ መልኩ እየደወሉ የሚያስቸግረውን ሰዎች ስልክ ብሎክ ማድረግ እንችላለን። ብሎክ ውስጥ የገቡትን ቁጥሮች ደግሞ እንዴት ነው ብሎክ ማድረግ የምንችለው የሚለውን ነገር እዛው ተመልሰን ከብሎክ ውስጥ እንገባለን። እዚህ ጋር ኮንታክት ይኖራል፣ እዚህ ጋር ብሎክ ይኖራል። ከብሎክ ውስጥ ማይ ብሎክ ሊስት ውስጥ ገብተን እቺ ቀይ ምልክቷን እሷ ላይ ሰሌክት በማድረግ ዲሊት የምትለውን እንጫናለን። ከዛም ብሎክ ሲለን ኦኬ ያለን ሁሉንም እንደዚህ ማውጣት እንችላለን ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። ቀጣይ በተሻለ መረጃና በአዝናኝ ፕሮግራሞች ተመልሰን እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እናመሰግናለን።